መጀመሪያ ባይናንስ፣ ቀጥሎ ኦኬክስ፣ አሁን ደግሞ ቢትጌት ወደ ኢትዮጵያ የሚያመጡት ትልልቅ የክሪፕቶ ኤክስቼንጅስ አንድ ባንድ እየተቆረጡ ነው። አብዛኛው ሰው እነዚህ ኤክስቼንጅስ ከመሬት ተነስተው የኢትዮጵያ ብር ዲሊስት እያደረጉ ይመስለዋል። ነገር ግን ከዚያ የጠለቀ ነው። የባይናንስ አፍሪካ ኃላፊ በቅርቡ አዲስ አበባ ውስጥ ከብሔራዊ ባንክ ጋር ውይይት ሲያደርጉ ነበር። መንግስት እነዚህ የፒቱፒ ግብይቶች የብራችንን መረጋጋት እያናጉ ነው የሚል ስጋት አለው። እነሱ ገንዘባችንን ለመጠበቅ ጥረት እያደረጉ ነው። ነገር ግን ለቴክኖሎጂው ማህበረሰብ የቤቱ ዋና በር የተዘጋበት ያህል ነው የሚሰማው። ፒቱፒን እንደ ዲጂታል ድልድይ ያስቡት። ከውጭ ሀገር ክፍያ የምታገኙ ዴቨሎፐር ወይም ትሬደር ከሆናችሁ ገንዘባችሁን ወደ ሀገር ውስጥ ለማምጣት ይህንን ድልድይ ስትጠቀሙ ነበር። አሁን ድልድዩ ስለተዘጋ ገንዘቡ ታግዶ ቀርቷል። እኛ ህጎቹን አንቃወምም፣ ነገር ግን አስቸጋሪ ሁኔታ ውስጥ ወድቀናል። ህግ ሳንጥስ እንድንገበያይና ቴክኖሎጂ እንድንገነባ የሚያስችለንን ደህንነቱ የተጠበቀና ህጋዊ መንገድ የሆነውን የመንግስትን የሙከራ ማዕቀፍ እስኪጠናቀቅ እየጠበቅን ነው። ሰዎች ፒቱፒን ተጠቅመው ክፍያቸው ማግኘት ካልቻሉ ዲጂታል ኢኮኖሚን መገንባት አንችልም። የቴክኖሎጂ ሰዎች በድብቅ መስራት እንዳይጠበቅባቸው ግልጽና ህጋዊ የሆነ መንገድ ያስፈልገናል። በእነዚህ እገዳዎች ምክንያት አብዛኛው ወጣት እየተቸገራችሁ እንዳላችሁ ግልጽ ነው። ስለዚህ ኦንጎይንግ የሆነ ምክክር ስላለ እሱን መጠበቅ ይበጃል። እስከዛው ግን ስራችሁን ቀጥሉ። ፎሎ ናፊያድ ፒስ አውት።